ናታንም ዳጣም የኔ ልጆች አይደሉም፣ ከአብራክ የወጡ ልጆች አይደሉም። በቃ የፈለጉትን ነገር ማድረግ ይችላሉ። ምንም ነገር አይመለከተኝ። እማዬ ዳጤ ሰላምሽ መሆኗን በጣም እርግጠኛ ነኝ። ዲኔ ማስመምር አለብሽ። ቆይ ታዲያ ካልሆነች ይህን ያክል ጊዜኛ ቤት ምትሰራለች? በቃ ወደ ቤተሰቦቿ ጋር ትሄድ። ይብቴኝ ስለፈጠረሽ አሁን ስለዚህ ጉዳይ ማሰብ አልፈልግም። በቃ ስለዚህም ለማሰብ ጊዜ አለ። አሁን ስለ ራስሽ ስለመጣብሽ መከራ ብቻ አስቢ። በላይሽ ላይ ስለተከመረው መከራ። የታሰረማ እማዬ እነሱ አይጋባትም። እሺ ታውቂያለሽ፣ የራስሽ ጠላት ራስሽ ነሽ። ናታንን የመሰለ ልጅ እንድታገቢ ስንት አይነት ምክር መከርኩሽ። አንቺ ግን አሰሚ፣ ውስጥሽን ብቻ ነው የምታዳምጪው። ጭራሽ ገና ለገና ሚስጥር ሰማው ብለሽ እኛ በሌለንበት ታገባኛለህ ወይስ ልናገር እያልሽ ልጁን ታስገድጀዋለሽ። የትም ዓለም ተደርጎ የማይታወቅ ነገር እኮ ነው የምታደርጊው። ስለዚህ አርፈሽ ቁጭ ብለሽ ቀንሽን ጠብቂ። አባትሽ የሚነግርሽን ምክር በሰማሽ ኖሮ እንዲህ መጨረሻሽ ባልከፋ ነበር። ማትረቢ እንዴ! ተነሽ፣ እዛ ክፍልሽ ሂጂ። ልቀቂ፣ ሂጂ። ተነሽ አንቺ ጦሰኛ። በእርግጥ እኔም ፖሊስ ሳይ ሩጭ ነው የሚል። አንቺ ምን አገባሽ? አንቺ ቤት አልነበርሽ። ተጠያቂዋ ራሷ ኤቢ ናት። እሷን ብትሆን እቴ ናት። እኔ ክፉ አልመኝላት። ደግሞ ውሃም እኮ መጥታለች። አዎ አባዬ የሚያስጨንቀው ጭምር ይሄ ነው። ውሃም እዚህ ነገር ላይ መሳተፋው ችግር ግን ውሃ ልጅ ስለሆነች ህፃን ስለሆነች አትጠየቅማ። ማለቴ ገና እድሜዋ ስላልደረሰ አባዬ ነዋ ተጠያቂ የሚሆነው። አዎ አባዬ እንዲያዝ ይችላል። ዳታ ድራማ እንግዲህ እጅግ በጣም አስተማሪ ምርጥ ድራማ ነው ማለት ነው። እንግዲህ ብዙ ነገር የሚያስተምረን እጅግ በጣም በፍቅር የተሞላ ቤተሰብ ነበሩ። በመጨረሻ እንግዲህ ቤታችሁ ውስጥ በጣም ጭንቀትና ሌላ ታሪኮች ገቡ ማለት ነው። እንግዲህ ሰዎች ስንባል አንዳንድ ጊዜ የምናደርጋቸውን አናቅምና ዳታ ድራማ እንግዲህ እውነተኛ ታሪክ ነው ማለት ነው። በፍቅር በሰላም በደስታ ሲኖሩ የነበሩ ቤተሰብ እንግዲህ በገዛ ልጃቸው ቤታቸው ሰላም አጣ፣ ቤታቸው ተረበሸ፣ ቤታቸው እንግዲህ እንደማይሆኑ ነው ሰላም አጥቷል ማለት ነው። ዳታ ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምር እውነተኛ ታሪክ ነው ማለት ነው። አንዳንድ ጊዜ እንግዲህ ራሳችን ስሜት ብቻ እያዳመጥን ሰዎች የሚሉንን የማንሰማበት ዝም ብለን በስሜት ብቻ የምንራመድበት የምንሄድበት መንገድ አለና በዛ ሰዓት ደግሞ በዙሪያችን ያሉ ሰዎች እንጎዳለን፣ ሰላም እነሳለን ማለት ነው። ያብ እንግዲህ በእሷ የተነሳ ነው ተደረጀም ጭንቀት ውስጥ የገባ። ማሚም እንግዲህ እየተጨናነቀች ያለችው በእሷ እየተነሳ ነው ማለት ነው። የሰማችውን ነገር ካልተናገር ቁነቱ ካልወጣ እያለች ሰላም ስትሰጠው የነበረ እሷ ናት ማለት ነው። ናታንን እንግዲህ ካላገባኝ የሰማሁትን እውነት ሁሉ እናገራለሁ፣ ይህን ቤት ሁሉ በጠብጣለሁ ስትል ነበረ። በዛ የተነሳ ነው የሁሉ ቤተሰብ የተበጠበጠ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? አለው እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። እኔ ጋር የበዛ ሰላም ለእናንተም ይብዛላችሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ውድ ቤተሰቦቼ አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። እንኳን ወደ ቤቴ በሰላም መጣችሁ። በድጋሜ በጣም ነው የምወዳችሁ የማከብራችሁ። እርዳታችሁ አይለየን፣ አበረታቱኝ ማለት ነው። ቪዲዮ ሲታዩ ሼር፣ ላይክ፣ ሰብስክራይብ አድርጉልኝ ማለት ነው። የማንኛውም ሰው ሼር፣ ላይክ፣ ሰብስክራይብ ብናደርግላቸው ከኛ የሚጎል ነገር የለም ማለት ነው። የሚሰራውን ሁሉ ብናበረታታ መልካም ነው ብዬ ነው የማስበው ማለት ነው። ውድ ቤተሰቦቼ እንኳን በድጋሚ ወደ ቤት የመጣችሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ሲመጣ እንግዲህ ዳታ ድራማ እጅግ በጣም አስተማሪ ምርጥ ድራማ ነው ማለት ነው። እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። በጣም ደስ የሚል ድራማ
እንግዲህ ከዚህ ድራማ እጅግ በጣም ብዙ ነገር ነው የምንማረው። በጣም ደስ የሚል እንግዲህ የቤተሰብ ፍቅር ከባድ ፍቅር ውስጥ ነበሩ። እንግዲህ በጣም ደስ የሚል በቤታቸው በደስታ በሳቅ እየሸበረቀ ቤት ነበረ። በመጨረሻ እንግዲህ ቤቱ ተበጠበጠ፣ ሰላም አጡ ሁሉም ማለት ነው። አቶ ደረጀም እንግዲህ በዚህ ጭንቀት ውስጥ ነው። ማሜን በዛ ዳጠን በዛ እንግዲህ ያብ እንግዲህ በሰው ህይወት በሰው እጅ ከጠፋም በኋላ እሷም እንግዲህ ኮሽ ባለ ቁጥር እየዘለለች እየደነገጠች ሰላም አጣለች እንግዲህ በገዛ እጇ ማለት ነው። ማሚ እንግዲህ አሁንም አልተቀመጠችም። እሷ ዳታና ሰላምዬ ልጇ ሳትሆን አትቀርም፣ ዲኤን መመርመር አለባቸው ትላለች ለማሚ አሁንም ማለት ነው። ማሚ አሁንም እኮ አንቺ ሌላ ታሪክ ውስጥ ገብተሻል። ስለ እነሱ ትተሽ ስለ ራስሽ በመጣም መከራው መጋፈጥ አለብሽ። ናታንም ዳጣም ሆኖ ከአብራኬ ክፋዬ አልወጡም፣ ልጆቼ አይደሉም። ስለዚህ የፈለጉት ነገር ማድረግ ይችላሉ። አንቺ ግን አሁን ሌላ ነገር ማሰብ ትተሽ ስለ ራስሽ ማሰብ አለብሽ። የት ሀገር ነው አንቺ ገና ምስጢር ሰማውኝ ብለሽ ወንድ ልጅን ካላገባህኝ ይህ ምስጢር ይናገራለሁ ብለሽ ስትናገር የነበረው ዓለም ላይ ተውርቶም ተሰምቶ የማይደረግ እኮ ነው ስታደርግ የነበረው። ለምንድን ነው እንደዚህ ልታደርግ የፈለግሽው? በጣም ነውር እኮ ነው። አሁን ስለ ሌላ ነገር ማሰብ ትተሽ ስለ ራስሽ ነው ማሰብ ያለብሽ ትላታለች ማሚ ማለት ነው። ማሚ እኔ ከታሰርኩኝ ዳታና ናታን ይጋባሉ። እኔ ታስሬ እነሱማ መጋባት የለባቸው ትላለች ለማሚ ማለት ነው። ማሚ ይሄን የመሰለ ልጅ ናታን እጅግ በጣም ብዙ ነገር መክሬሽ ነበረ። እሱን እንድታገቢ ብዙ ምክር መክሬሽ ነበረ። አንቺ ግን ልሰሚኝ አልቻልሽም። ብዙ ነገር መክሬሽ ነበረ። እኔ የምልሽን ብሰሚ ኖሮ አባትሽ የሚለውን ብሰሚ ኖሮ ዛሬ እዚህ ሁሉ መከራ ውስጥ ባልገባሽ ነበረ። ነገር ግን አንቺ አሰሚም አታዳምጭም። ሁሉም ነገር ያመጣሽበት ራስሽ ላይ ጠላት የሆንሽው አንቺ ራስሽ ነሽ። ማንንም ሰው ምንም ማለት አትችይም። ስለዚህ ጠላትሽ ራስሽ ነሽ እንጂ ማንም ሰው አልደረሰብሽም። የመጣብሽን መጋፈጥ አለብሽ እንጂ አሁንም ስለሌላ ነገር ማሰብ የለብሽም። ከአጠገቤ ዞር በይልኝ፣ ምንም ነገር እንዳትናገረኝ ትላታለች እናትየው ማለት ነው ማሚ። እንግዲህ ያብ አሁን የምታደርገው የምትይዘው የምትጨብጠው ጠፍቶበታል። በጣም ተጨናንቃለች ማለት ነው። እንግዲህ በገዛ እጇ ነው እዚህ ውስጥ የገባችው የምታደርገውን ነገር ያጣችው ማለት ነው። አንዳንድ ጊዜ እንግዲህ ሳናስቦ የምናደርጋቸው ነገር ራሳችን ነው ጦስ ውስጥ የሚከተው። በራሳችን በገዛ እጃችን ነው ጦስ ውስጥ የምንገባው፣ የምናደርገው፣ የምንይዘው፣ የምንጨብጠው፣ የምናጣ ማለት ነው። ከዚህ ሁሉ ደግሞ አስተውለን ብናስብ መልካም ነው ማለት ነው። ቆም ብለን አስቤን ሆነ ነገር ብናደርግ መጨረሻ ላይ አንጸጸትበትም፣ አንጎዳበትም ማለት ነው። የራሳችን ፍላጎትና የራሳችን ስሜት ብቻ ሳይሆን የሰዎችንም ፍላጎት የሰዎችንም ስሜት መጠበቅ አለብን ማለት ነው። ዝም ብለን በራሳችን ብቻ የምንነዳ ከሆነ ከጎናችን ያሉ ሰዎች እጅግ በጣም ይጎዳሉ ማለት ነው። እሷ ግን እነሱን ለመጉዳት ነበረ እስከዛሬ ስትጥር የነበረው። ናታንን ዳታ ጋር ስለሆነ ሰላምዬን እና ዳታን ከቤት ለማባረር ነበረ እሷ ብዙ ነገር ስትጥር የነበረው። በመጨረሻ ግን እራሷ የማይሆን ነገር ውስጥ ጥላ ቁጭ ብላለች ማለት ነው። አንዳንድ ጊዜ እንግዲህ የምናደርጋቸው ነገር ራሳችን ነው ዋጋ የሚያስከፍለን ማለት ነው። ከዚህ ሁሉ ተቆጥበን የምናደርጋቸው አስተውለን ብናደርጋቸው መልካም ነው ማለት ነው። ውድ ቤተሰቦች ቪዲዮ ስታዩ ላይክ አድርጉልኝ፣ አብነታቸው አይለየኝ ማለት ነው። ዳታ ድራማ እንግዲህ እጅግ በጣም ደስ የሚል ቆንጆ ድራማ አስተማሪ የሆነ እንግዲህ እውነተኛ ታሪክ የያዘው ድራማ ነው። እንግዲህ በጣም እጅግ በጣም ብዙ ነገር የሚያስተምረው ድራማ ነው ማለት ነው። ሁላቸውም የሚጫወቱ ገጸ ባህሪ በጣም ነው ደስ የሚለው ማለት ነው። እንግዲህ አንዳንዴ የያብ የምትጫወተው ገጸ ባህሪ ትንሽ ከበድ ይላል። የራሷን ብቻ ነው እንጂ ሰዎቹን አታዳምጥም። ሰዎቹ ተቸገሩ፣ ተጣሉ፣ ተዋደዱ ምንም ደንታ አይሰጣትም። የራሷን ፍላጎት ብቻ ነው የምታዳምጠው ነው ማለት ነው። እንደዚህ አይነት ጨካኝ ሰዎች ደግሞ እንግዲህ በህይወታችን ውስጥ ሞልቷል ማለት ነው። እነዚህ ሰዎች እንግዲህ
እኛን ለመጣል እኛን ለመጉዳት የኛን የሆነ ጉዳት ለማድረስብን ለእኛ ጉድጓድ ሲቆፍሩ ለእኛ የቆፈሩበት ጉድጓድ ውስጥ ራሳቸው ገብቶ ይገኛሉ ማለት ነው። እኔ ደግሞ እውነተኛ ታሪክ ነው ማለት ነው። ከዚህ ሁሉ ተቆጥበን እንግዲህ ለሰዎች የምናደርጋቸው ነገር ሰዎችን ለመጉዳት ያሰብነው ቀን እንግዲህ ራሳችን ለመጉዳት እንዳሰብን መቆጠር ነው ያለብን ማለት ነው። ምክንያቱም የሰው ልጅ የዘራውን ነው የሚያጭደው፣ ያልዘራውን ከየትም አምጥቶ አያገኝም ማለት ነው። ያው እንግዲህ ሰዎቹን ለመጉዳት፣ ሰዎቹን ለመበደል፣ ሰዎቹን ሰላም ለማስጣት ቤት አስለቅቃ ውጭ እንዲወጡ ከቤት እንዲወጡ ነበረ ስትጥር መከራ ውስጥ ስትበላ የነበረው። ነገር ግን በመጨረሻ እንግዲህ ለሰዎቹ ያሰበችው በሙሉ በራሷ ላይ ሆኖ ተገኘ ማለት ነው። እንግዲህ ይሄ ድራማ እጅግ በጣም ብዙ ነገር ነው የሚያስተምረን ማለት ነው። ውድ ቤተሰቦቼ አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ። ዳጣ ድራማ እንግዲህ ቻናላችሁ ላይ ገብታችሁ ሰፖርት አድርጓችሁ አበረታቱ። የሚሰራው ሰው ቢነበረታታ ከኛ የሚጎል ነገር የለም ማለት ነው። እንጠቀምበታለን እንጂ አንጎዳበትም እንጂ መልካምነትን እንጂ ይታደሉታል እንጂ አይታገሉትም ማለት ነው። ቪዲዮ ሲታዩ ላይክ አድርጉልኝ። ዳጣ ድራማ እንግዲህ ከዚህ የተሻለ ደግሞ በአዳዲስ ነገር እንደሚመጡልን ማበረታታት አለብን፣ ሰፖርት ማድረግ ያለብን ማለት ነው። አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቻል ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ ውድ ሀገሬ ልጆች፣ ሰላማችሁ ይብዛልኝ። አርጁ እንግዲህ በዚህ ሰዓት በጣም ተጨናንቆ ነው ያለ። እሷ ከቤት ስለማትወጣ አውቃ የተደበቀች መስሏት እንግዲህ ጓደኛዬ ቤታችሁ መጥቶ ነበረ ገደላችሁ ምናምን ስትል የውሃ እያወራችሁ ነበረ ማለት ነው። በዚህ ሰዓት እንግዲህ ያ በጣም ተጨናንቃለች፣ የውሃ ተናግራለች ብላ ማለት ነው። የውሃ እንግዲህ ምንም ነገር አትደብቅም፣ ሁሉም ነገር ትናገራለች ማለት ነው። በዚህ እንግዲህ በጣም ፈርቶ ነው ያሉት ማለት ነው። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ።